ሰላም ጤና ይስጥልኝ ውድ ተከታታዮች፣ ዛሬ ደግሞ በግራፊክስ ዲዛይን መጥቻለሁ ማለት ነው። እንግዲህ ለግራፊክ ዲዛይን የሚያስፈልጉትን ነገሮች ከመጀመሪያው ፖርሽን ጀምሮ በየፓርቱ የምናይ ነው የሚሆነው። እንግዲህ ይህ ሴሽን የመጀመሪያ ሴሽን እንደመሆኑ መጠን ኢንትሮዳክሽን ፓርቱን ወይንም ደግሞ ግራፊክስ ዲዛይን ማለት ነው የሚለውን ይዘት የሚይዝ ይሆናል ማለት ነው። ሌሎቹ ፖርሽኖች በየፖርሽናቸው የያዙት ጠቃሚ የሆነ ኮንተንት አለ። እንግዲህ አንድ ሰው ግራፊክ ዲዛይነር መሆን ከፈለገ እነኛም ፖርሽኖች በደንብ በመከታተል መሆን እንደሚችል መልእክት ማስተላለፍ ፈልጋለሁ። በተረፈ አሁን ወደ ኢንትሮዳክተሪ ፓርቱ የምንሄድ ነው የሚሆነው። መልካም ቆይታ፣ አብረን ቆይ። ስለ ግራፊክ ዲዛይን ስናወራ ብዙ ኮንሴፕቶችን እናወራለን ማለት ነው። ብዙ ነገሮችን እናወራለን። ነገር ግን ያው ግራፊክ ዲዛይነር ለመሆን ቤዚክ የሆነው ምንድነው የሚለውን ከመነሻው ጀምሮ በተለያየ ሞጁል የምናይ ነው የሚሆነው ማለት ነው። ስለዚህ ቆይታችን ጥሩ እንደሚሆን ተስፋ አደርጋለሁ። ግራፊክ ዲዛይን ከመጀመሪያው ከኢንትሮዳክሽን ፓርቱ ነው የምጀምረው ማለት ነው። ስለዚህ ምን ማለት ነው የሚለውን ኮንሴፕት ከዚህ እንደመነሻ ፖይንት ወስደዋለሁ። እንግዲህ ያው ግራፊክ ዲዛይን በሞጁል 1 በሞጁል 2 በሞጁል 3 በሞጁል 4 ነው የምንወስደው ማለት ነው። ነገር ግን ሞጁል 1 ላይ ያለው ፓርት ኢንትሮዳክሽን ፓርቱ ነው። ስለዚህ ምክንያቱም ኢንትሮዳክሽኑን መጀመሪያ ማወቅ ስላለብን ግራፊክ ዲዛይን የሚለው ዴፊኒሽኑ ምን ይመስላል፣ ለመሆኑ ኮንሴፕቱ ምንድነው? ግራፊክስ ዲዛይን ሲባል እሰማለሁ። ነገር ግን ግራፊክስ ዲዛይን ማለት ምን ማለት ነው፣ ስለምን ነው የሚያወራው የሚለውን እዚሁ ላይ ዲስከስ እናደርጋለን። ስለዚህ ግራፊክስ ዲዛይን ማለት በአጭር ትርጉም ወይንም ደግሞ በአጭር አማርኛ አርት ነው ወይንም ደግሞ ፕራክቲስ ነው። ምንድነው ፕራክቲስ የምናደርገው ካል which is an art and practice of creating visual content። ስለዚህ ቪዥዋል የሆኑ ኮንቴንቶችን ክሬት የማድረግ አርት፣ ቪዥዋል የሆኑ ኮንቴንቶችን የመፍጠር ልምምድ እሱ ግራፊክ ዲዛይን እንለዋለን ማለት ነው። ስለዚህ እነዚህ ቪዥዋል ኮንቴንቶቹን የምንፈጥረው ወይንም ደግሞ እነሱን ለመፍጠር ፕራክቲስ የምናደርገው ወይንም ደግሞ የእሱ አርት ግራፊክ ዲዛይን ይባላል ካል፣ ነገር ግን ደግሞ እነኚህን የምንፈጥራቸው ቪዥዋል ኮንቴንቶችን ክሬት የምናደርጋቸው ለምንድን ነው ዋናው ሴንስ ማለት ነው። እንግዲህ እንደሚታወቀው ከአንድ ሺህ ቃላት አንድ ኢሜጅ ይባላል ወይንም ደግሞ አንድ ፒክቸር ይባላል። ስለዚህ ቪዥዋል ኮንቴንቶች ሞር ገላጭ ናቸው። እንግዲህ አንድ ኢሜጅ ብዙ ቃላትን ስለሚይዝ በኢሜጅ መልኩ መልዕክት ማስተላለፍ ሲፈለግ ዘን ቪዥዋል ኮንቴንቶችን ክሬት እናደርጋለን ማለት ነው። ስለዚህ ቪዥዋል ኮንቴንቶችን ክሬት የምናደርገው ሜሴጆችን ኮሚኒኬት ለማድረግ፣ አይዲያዎችን ለማስተላለፍ፣ ኢንፎርሜሽኖችን ለሚፈለገው ወይም ለታርጌት ግሩፑ ኤፌክቲቭሊ አድሬስ ለማድረግ ስንፈልግ ግራፊክስ ዲዛይን እናደርጋለን ወይንም ደግሞ ቪዥዋል ኮንተንት እንፈጥራለን ማለት ነው። ስለዚህ ግራፊክስ ዲዛይን ማለት which is an artist and practice of creating visual contents to communicate message, idea or information effectively ማለት ነው። በዚህ ተርም መሰረት ግራፊክስ ዲዛይን ማለት ምን ማለት ነው የሚለውን የመጀመሪያውን ኮንሴፕት መረዳት እንችላለን ማለት ነው። እንግዲህ በዋናነት ግራፊክስ ዲዛይን ብዙ ኮንሴፕቶች ነው ያሉት። ነገር ግን ቤዚካሊ ሁለት ፕሪንሲፕሎች አሉት። አንደኛው ዲዛይን ኤሌመንት የምንለው ነው። ሁለተኛው ደግሞ ዲዛይን ፕሪንሲፕል የምንለው ነው ማለት ነው። ስለዚህ እነዚህ ወሳኝ ነገሮች ናቸው። በየትኛውም ሁኔታ መቅረት የሌለባቸው ቤዚክ የሆኑ ኮንሴፕቶች ናቸው ማለት ነው። therefore in a graphics design we have to use strategically these design elements and design principles. okay ስለዚህ እነዚህን ዲዛይን ኤሌመንቶች እና እነዚህን ዲዛይን ፕሪንሲፕሎች ስትራቴጂካሊ መጠቀም ማለት ነው ግራፊክስ ዲዛይን ማለት። ስለዚህ ኤሌመንቶቹ ምንድናቸው? ለምሳሌ አሴ ዲዛይን ኤሌመንት የምንጠቀማቸው ዴይ ቱ ዴይ አክቲቪቲያችንን ለመስራት የሚጠቅሙን ፓርቶች ናቸው። ለምሳሌ አንድን ዲዛይን ለመስራት ላይን ያስፈልገኛል፣ አንድን ዲዛይን ለመስራት ሼፕ ያስፈልገኛል፣ አንድን ዲዛይን ለመስራት ከለር ያስፈልገኛል፣ አንድን ዲዛይን ለመስራት ቴክስቸር ያስፈልገኛል፣ አንድን ዲዛይን ለመስራት ስፔስ ያስፈልገኛል፣ አንድን ዲዛይን ለመስራት ሳይዝ ያስፈልገኛል፣ አንድን ዲዛይን ለመስራት ቫልዩ ያስፈልገኛል። አያችሁ። ስለዚህ እነዚህ ዲዛይን ኤሌመንቶች ቀን ከቀን ለምሰራቸው ወይንም ዲዛይን ለማድረጋቸው ነገሮች በሙሉ እጅግ በጣም አስፈላጊ የሆኑ ወይንም ደግሞ ዲዛይን ያለነሱ ማድረግ የማይቻልባቸው ኤሌመንቶች ናቸው ማለት ነው። ስለዚህ ዲዛይን የሚደረገው በእነዚህ ኤሌመንቶች ላይ ነው ማለት ነው። እነዚህ ኤሌመንቶችን ካልተጠቀምን ምንም ዲዛይን አናደርግም ማለት ነው። ሌላኛው ደግሞ ወይንም ሁለተኛው ተርም ዲዛይን ፕሪንሲፕል የምንለው ነው። ስለዚህ ዲዛይን ፕሪንሲፕል ደግሞ ሩሉ ነው፣ እንደምታዩት ፕሪንሲፕል ነው። ስለዚህ ዲዛይን ስናደርግ ምን ፕሪንሲፕሎቹን መጠበቅ አለብን የሚል ነው።
የመጀመሪያው ኮንሴፕት ምናልባት ባላንስ ማድረግ እያንዳንዱን ፓርት እናየዋለን እንመጣበታለን በሚቀጥለው ሴሽን። ነገር ግን አሴ ፕሪንሲፕል ልንጠቀመው የሚገባ አንደኛው ፓርት ባላንስ ማድረግ ነው። ስለዚህ በላይ በግራና በቀኝ ያለው እኩል መሆን መቻል አለበት፣ ከላይና ከታች ያለው ባላንስ መምጣት አለበት። ስለዚህ እንደዚያ ሲሆን ሞር አትራክት እንዲያደርግ ማለት ነው። ኮንትራስቱን በተመሳሳይ ማስጠበቅ አለብን። ያ ማለት ለምሳሌ አንደኛው ጥቁር ቢሆን ሌላኛው ነጭ ሊሆን ይገባል። ኮንትራስት መሆን መቻል አለበት አውትሻይን አድርጎ እንዲወጣ። ስለዚህ ኮምፓራቲቭሊ ኦፖዚት ከለሮችን መጠቀም የምንችልበት ነው። ኢምፋሲስ፣ ስለዚህ ፎከስ ልናደርግበት የምንችለውን ቦታ ፎከስ እንድናደርግ የተለየ ኢምፋሲስ እንዲሰጠው ማድረግ። ዩኒቲ፣ በአንድ ላይ ትርጉም የሚሰጥ መሆን መቻል አለበት። ራይት። ስለዚህ ይሄ ሪል ሙቭመንት ወይንም ደግሞ ሰንስ ኦፍ ሙቭመንት ክሬት ማድረግ የምንችልበት። ለምሳሌ ሌታሳይ ዋተር ላይ we have to drop a stone in a water, small stones in a water። ስለዚህ ሙቭመንት አለው። ስለዚህ ያን እንቅስቃሴ ለመስራት ልክ እንደ ራይዝም አይነት ነገሮችን መጠቀም አለ። ፕሮፖርሽን፣ ስለዚህ አንደኛው አካል ከአንደኛው አካል ጋር በተመጣጠነ መልኩ መሆን መቻል አለበት እንጂ ከፕሮፖርሽን ውጭ መሆን የለበት። ለምሳሌ አንድ ቤት ሰርተን ከዚያ ቤት ላይ አንድ ሰው ብንስልና ሰውየው ከቤቱ በላይ ቢሆን ይሄ ፕሮፖርሽኑን አልጠበቀም ማለት ነው። በተቻለ መጠን ፕሮፖርሽናል መሆን መቻል አለበት። ሃይራርኪ፣ ደረጃ በደረጃ መሆን መቻል አለበት ማለት ነው። ስለዚህ we have to use these design elements and design principles to create a visual content or to produce a visual appealing and meaningful design። ስለዚህ ሚኒንግፉል ዲዛይን ለማድረግ ስንፈልግ እነዚህ ሁለቱ ኤሌመንቶች ሁለቱ ኮንሴፕቶች እጅግ በጣም አስፈላጊ ነገሮች ናቸው ማለት ነው። ስለዚህ ዲዛይን ፕሪንሲፕልን መጠበቅ፣ ዲዛይን ኤሌመንትን መጠቀም። ስለዚህ ስትራቴጂካሊ ዲዛይን ኤሌመንቱን እንጠቀማለን፣ ዲዛይን ፕሪንሲፕሉን ደግሞ እንጠብቃለን። እንደዚያ ከሆነ ዲዛይን እንሰራለን ማለት ነው። ስለዚህ ግራፊክ ዲዛይን ማለት አስ ኤ ዲፊኒሽን ይሄንን ይመስላል ማለት ነው። ሌላ ሁለተኛ ላይ ኢምፖርታንስ ኦፍ ግራፊክስ ዲዛይን ማለት ምን ማለት ነው? ወይንም ደግሞ ኢምፖርታንሱ ምንድነው? we know that ጥቅሙ ምንድነው ነው። ግራፊክስ ዲዛይን እናደርጋለን ወይንም ደግሞ ግራፊክ ዲዛይን አስፈላጊ ነው ካል ስለዚህ ምን ጥቅም ይሰጣል? ዋናነት ጥቅሙ ምን ይመስላል የሚለው ነው የምናየው። እንግዲህ ግራፊክስ ዲዛይንን አሁን በተለያዩ ኤሪያዎች እንጠቀማለን። ኦልሞስት በሁሉም ኤሪያ አፕላይ እናደርገዋለን። ያ ማለት ግራፊካሊ ዲዛይን አድርገን ሰዎቹ ከግራፉ ኮሙኒኬሽን እንዲፈጥሩ ማድረግ የምንችልበት ማለት ነው። ስለዚህ ይሄ ግራፊክስ ዲዛይን ምንድነው ታዲያ በጥቅም ደረጃ ምን ጥቅም አለው ብለን ኤክስፕሌን ልናደርገው እንችላለን ወይንም ደግሞ ልንናገር እንችላለን ነው። የመጀመሪያው ኢፌክቲቭ ኮሙኒኬሽን እንዲኖር የምናደርግበት ነው። ኢፌክቲቭ ኮሙኒኬሽን እንዲኖር የምናደርግበት ፓርት ነው ማለት ነው። ስለዚህ ኢፌክቲቭ ኮሙኒኬሽን አንዱ የግራፊክስ ዲዛይን ጥቅም ነው ማለት ነው። ለዚህ ሰዎቹ አይተው መረዳት የሚችሉት ሊሆን ይገባል። መልእክቱን አናላይዝ የሚያደርጉት አንደርስታንድ የሚያደርጉት ሊሆን ይገባል ማለት ነው። ስለዚህ ኢፌክቲቭ ኮሙኒኬሽን አንደኛው የግራፊክስ ዲዛይን ኢምፖርታንስ ነው ማለት ነው። ሌላኛው ብራንድ አይደንቲቲ ኤንድ ሪኮግኒሽን የምንለው ብራንድ አይደንቲቲ ኤንድ ሪኮግኒሽን። ስለዚህ ብራንዱን አይደንቲቲ የራሱ አይደንቲቲ እንዲኖረው ለማድረግ እና ሪኮግኒሽን ሁሉም ሰው ኦኬ ይሄ የዚህ ብራንድ ነው እንዲል የምናደርግበት ግራፊክስ ዲዛይን ነው። ለምሳሌ ናይክን መውሰድ እንችላለን። ራይት ምልክቷን ኦልዌይስ ስናይ የናይክ መሆኑን እንረዳለን ማለት ነው። ልክ እንደነዚህ አይነት ነገሮችን ብራንዳቸውን አይደንቲፋይ ለማድረግ ስንፈልግና ሁሉም ሰው ደግሞ ሪኮግኒሽን እንዲሰጣቸው ስንፈልግ ግራፊክስ ዲዛይን በጣም እጅግ በጣም ጥቅም ይኖረዋል ማለት ነው። ሌላኛው አትራክት ኤንድ ኢንጌጅ ኦዲየንስስ። ስለዚህ ከቴክስቹዋል ይልቅ ሞር በግራፊክስ የተገለጹ ወይንም ደግሞ ዲዛይን የተደረጉ ፓርቶች ሰዎችን ኢንጌጅ ያደርጋሉ፣ አትራክት ያደርጋሉ ማለት ነው ኦዲየንሱን፣ ተመልካችን። ለምሳሌ የሆነ በተለያየ ዲዛይን የተሰራ ኢሜጅ ቢኖር እዛኛው ላይ ሰው ብዙ ጊዜ ያሳልፋል፣ ፎከስ ያደርጋል። ያለ ምንድነው አትራክሽን ፎርስ ስላለው። ቴክስት ቢጽፍ ግን ላያየውም ይችላል ማለት ነው። ስለዚህ አትራክት እና ኢንጌጅ ለማድረግ ኦዲየንሱን እጅግ በጣም ጠቃሚ የሆነ ነው ማለት ነው። ስለዚህ አትራክት ኤንድ ኢንጌጂንግ ኦዲየንስ የሚለው ሌላኛው የግራፊክስ ዲዛይን ኢምፖርታንስ ነው። ሌላኛው ማርኬቲንግ ኤንድ ቢዝነስ ግሮዝ፣ ምንም ጥያቄ የለውም። ለምሳሌ የኛ የንግድ ሴንተራችንን ወይንም ደግሞ የገበያ ሁኔታችንን በሙሉ የምናስተዋውቅበት የራሳችን የሆነ ዲዛይን ይኖረን ይገባል ማለት ነው። ስለዚህ ገበያ እንዲጨምር ለማድረግ ራሱ ትልቁን ሚና ይጫወታል ግራፊክስ ዲዛይን።
ስለዚህ ለማርኬቲንግ እና ቢዝነሳችንን ለማሳደግ ስንፈልግ ግራፊክስ ዲዛይን is very important ሌላኛው ጥቅም ይሄ ነው። ሌላኛው ኢንሃንስ ዩዘር ኤክስፒሪየንስ የዩዘሮችን ኤክስፒሪየንስ ኢንሃንስ ያደርጋል ይጨምራል። ስለዚህ ከጊዜ ወደ ጊዜ እየጨመረ ነው የሚሄድ ማለት ነው። ፕሮፌሽናሊዝም ኤንድ ክሬዲቢሊቲ ስለዚህ ፕሮፌሽናል እንዲሆን ለማድረግ ክሬዲት እንዲኖረው ግራፊክስ ዲዛይን እጅግ በጣም ወሳኝ ነው ማለት ነው። ክሬቲቪቲ ኤንድ ኢኖቬሽን ስለዚህ ግራፊክስ ዲዛይን ክሬቲቭ ያደርጋል ኢኖቬቲቭ ያደርጋል። ስለዚህ አዳዲስ አይዲያዎችን ኖቨል አይዲያዎችን ክሬት እንድናደርግ ወሳኙን ሚና ይጫወታል ማለት ነው። ስለዚህ ግራፊክስ ዲዛይን ማለት ቀላል ኮንሴፕት አይደለም፣ ብዙ ፖርሽኖች አሉት። እኛ አቅምና ሁኔታ ይወስነዋል እንጂ በተቻለ መጠን የኛ ህሊና ለግራፊክስ ዲዛይን ወሳኝ ከሆነ እና ግራፊክስ ዲዛይንን በአግባቡ ተረድተነው ከሆነ ብዙ ስራዎችን መስራት እንችላለን ማለት ነው በግራፊክስ ዲዛይን። ምክንያቱም አሁን በተለይ በዚህ ዘመን ግራፊክስ ዲዛይን እና ቪዲዮ ኤዲቲንግ እጅግ በጣም ወሳኝ የሆኑ ኮንሴፕቶች ናቸው፣ ስኪሎች ናቸው። ስለዚህ እነዚህን ስኪሎች መያዝ በማህበረሰቡ ዘንድ ተፈላጊነቱ ከጊዜ ወደ ጊዜ እያደገ ከመሆኑ አንፃር እጅግ በጣም አስፈላጊ የሆነ ነገር ነው። ስለዚህ ምናልባት ኢምፖርታንስ ብለን የጠቀስናቸው ቤዚክ ነገሮችን ነው። ምናልባት በውስጣቸው ደግሞ ጥቃቅን የሆኑ እጅግ በጣም በርከት ያሉ ጥቅሞችን የያዙ ናቸው። ነገር ግን ግራፊክስ ዲዛይን በዚህ ብቻ ዲፋይን የሚደረግ አይደለም። ይሄ ብቻ ጥቅሙ ነው ማለት የሚቻልበት አይደለም። አሁን በአለም ላይ ግራፊክስ ዲዛይን በተለይ ደግሞ ትላልቅ ተቋማት እያንዳንዳቸው የየራሳቸው ግራፊክ ዲዛይነር ቀጥረው እያሰሩ ያለበት ሁኔታ ነው ያለው። በተለይ ይሄኛው ሴንቸሪ በግራፊክስ ዲዛይን እንዳልኩትም በቪዲዮ ኤዲቲንግ ዘርፍ እጅግ በጣም እየሰራ ነው ያለው። ምክንያቱም ዲጂታል ወርልድ ነው እንደምናውቀው። ስለዚህ ዲጂታል ወርልድ ደግሞ እየተስፋፋ ሲመጣ እነዚህ ነገሮች የመረዳትና ሰዎቹም በዚህ ኤሪያ ላይ ጊዜ መውሰድ የተነሳ ሞር ወደዛኛው ኤሪያ እየሄደን ያለው ማለት ነው። ስለዚህ ግራፊክ ዲዛይን እጅግ በጣም አስፈላጊ የሆነ ኮንሴፕት ነው። ለዘመኑ የሚመጥን አይነት ኮንሴፕት ነው። በደንብ ከተረዳነው፣ በደንብ ካወቅነው፣ በደንብ ፕራክቲስ የምናደርገው ከሆነ አስፈላጊ የሆነ ኮንሴፕት ነው የሚኖረው ማለት ነው። ሌላኛው እንግዲህ የምናየው who is graphics designer ነው። ማን ነው ግራፊክስ ዲዛይነር? ግራፊክስ ዲዛይነር መሆን የሚችለው ምን አይነት ሰው ነው? therefore graphics designer ማለት ቪዥዋል ኮሙኒኬተር የሆነ ሰው መሆን መቻል አለበት። በተቻለ መጠን አይቶ መረዳት የሚችል መሆን መቻል አለበት። ምክንያቱም ቪዥዋል ኮሙኒኬተር ከሆነ ዘንድ ዲዛይን ነው የሚያደርገው። ስለዚህ ዲዛይን ደግሞ ቴክስቹዋል ላይሆን ይችላል። አንዳንዴ በቴክስትም ልንገልጽ እንችላለን። አክቹአሊ መልቲሚዲያ ነው፣ ብዙ ሚዲያዎችን የያዘ ነው። ነገር ግን ሞስትሊ የምናሳየው ዲዛይኑን ፓርት ነው፣ ያ ማለት ቪዥዋል ኮንተንቱን ነው። ስለዚህ ቪዥዋል ኮንተንቱን ስለሆነ ቪዥዋል ኮሙኒኬተር ካልሆነ እነዛን ነገሮች በአግባቡ ለመግለጽ እጅግ በጣም የሚቸገር ነው የሚሆነው ማለት ነው። ስለዚህ በተቻለ መጠን ቪዥዋል ኮሙኒኬተር መሆን መቻል አለበት። ምክንያቱም ቪዥዋል ኮንተንቶችን ለማዘጋጀት ቪዥዋል ኮሙኒኬተር ካልሆነ ሚኒንግለስ ነው የሚሆነው፣ ዝም ብሎ ድሮዊንግ ነው የሚሆነው ማለት ነው። ስለዚህ ዝም ብሎ ድሮዊንግ ደግሞ ኦዲየንስን አትራክት እና ኢንጌጅ የማድረጉ ሁኔታ እጅግ በጣም ዝቅተኛ ነው የሚሆነው። ስለዚህ በተቻለ መጠን ቪዥዋል ኮሙኒኬተር መሆን መቻል አለበት። who uses design element and design principle ቅድም ብያለሁ። እንግዲህ ቪዥዋል ኮንተንቶቹን ክሬት የሚያደርግ አካል ነው ካል እና ቪዥዋል ኮሙኒኬተር ነው ካል ቪዥዋል ኮንተንቶችን ክሬት ለማድረግ የሚያስፈልጉ ሁለት ቤዚክ ነገሮች አሉ ያልናቸው አሉ። እነሱን ማን ናቸው ነው ያልነው? ዲዛይን ኤሌመንት እና ዲዛይን ፕሪንሲፕል። ዲዛይን ኤሌመንት የምንጠቀማቸው ናቸው። ያ ማለት እያንዳንዱ አክቲቪቲያችንን ለመስራት የምንጠቀማቸው ቱሎች ናቸው። ዲዛይን ፕሪንሲፕል ግን ሩልስ ሪስፔክት ልናረጋቸው የሚገባና ፕራክቲስ የምናረጋቸው አፕላይ ልናረጋቸው የሚገቡ ፕሪንሲፕሎች ናቸው ማለት ነው። ስለዚህ እነዚህን ሁለቱን ተጠቅሞ ቪዥዋል ኮንተንትን ክሬት የሚያደርገው ቪዥዋል ኮሙኒኬተር እሱ ግራፊክስ ዲዛይነር ልንለው እንችላለን ማለት ነው። እንግዲህ ግራፊክ ዲዛይነር ዩዝስ ኢሜጆችን ሊጠቀም ይችላል። ቀደም እንዳልኩት እንግዲህ ዲዛይን ስናደርግ ኢሜጅ ነው። በኢሜጁ ላይ ደግሞ ቲፖግራፊዎች ይኖራሉ። እንግዲህ ኢሜጅ ራሱን የቻለ ገላጭ ነው። ቲፖግራፊ ያ ማለት ቴክስት ነገሮች ደግሞ ራሳቸውን የቻሉ ገላጮች ናቸው። ከለር ራሱን የቻለ ገላጭ ነው። ሌአውት ራሱን የቻለ ገላጭ ነገር ነው ማለት ነው። ስለዚህ እነኚህን ተጠቅሞ አንድን ፕሮብለም ሶልቭ የማድረግ ሂደት ነው ወይንም ደግሞ ሶልቭ የሚያደርገው አካል ሰውዬ እሱ ምን ይባላል? ግራፊክስ ዲዛይነር ይባላል።
እንግዲህ ሮሉ ምንድነው ነው ግራፊክስ ዲዛይነሩ what's the role of designer ሮል ኦፍ ዲዛይነር ምንድነው? እንግዲህ የመጀመሪያው ሮል ቪዥዋል ኮሚኒኬሽን ነው። ቪዥዋል ኮሚኒኬሽንን ማሳደግ ኢንሃንስ ማድረግ ነው። ማሳደግ ማህበረሰቡ ዘንድ እንዲሰርጽ ማድረግ እሱ አንደኛው ሮል ነው። ሁለተኛው ሮል ደግሞ ብራንድ ዲቨሎፕመንት ነው። ብራንድ ዲቨሎፕ እንዲያደርግ ብራንድ አይደንቲቲ ኤንድ ሪኮግኒሽን ብለናል ቀደም ኢምፖርታንሱ ላይ። ስለዚህ እሱ እያደገ እየዳበረ እንዲመጣ ማድረግ ነው ሮሉ። ዘን ማርኬቲንግ ኤንድ አድቨርታይዚንግ ሰፖርት እንግዲህ ማርኬቲንግ እና ቢዝነስ ግሮዝ ስንል ነበር ቀደም። ስለዚህ ማርኬቲንጉና አድቨርታይዚንግን ሰፖርት ለማድረግ ማርኬቲንጉ ለምሳሌ የተለያዩ ጥሪቃዎች ካሉ እነሱን በግራፊክስ ዲዛይን በተደረጉ ፕሮዳክቶች ፖስተሮች ሊሆን ይችላል ባነሮች በእነሱ ለማህበረሰቡ ማሳየት ማቅረብ አድቨርታይዝ ማድረግ እንዲመጡ ኢንጌጅ እንዲያደርጉ ማድረግ እሱ ሌላኛው ሮል ነው ማለት ነው። ሌላኛው ዲጂታል ኤንድ ፕሪንት ዲዛይን ዲጂታል እና ፕሪንት የሆኑ ዲዛይኖችን ዲዛይን ማድረግ ኃላፊነት ነው። እሱንም ፕራክቲስ ማድረግ ሰዎቹ እዛ ላይ ልምምድ እንዲኖራቸው ማድረግ ማሳደግ መቻል ሮል ኦፍ ዲዛይነሩ የሚጠበቅ ነው ማለት ነው። ሌላ ፕሮብለም ሶልቪንግ ስለዚህ በዋናነት ግራፊክስ ዲዛይን የምናደርገው ዝም ብለን አይደለም። ፕሮብለም አለ ያንን ፕሮብለም ሶልቭ ለማድረግ ስንፈልግ we have to design a graphics and design እናደርጋለን። ለምሳሌ ገቢ አካባቢ ምናልባት የሚያመርቷቸው ምርቶች በደንብ በማህበረሰቡ ዘንድ የማይታወቅ ከሆነና ለሽያጭ የማይቀርቡ ከሆነ በግራፊክስ ዲዛይን ወይንም ደግሞ በግራፊክስ ዲዛይን ካደረግናቸው በኋላ ለማህበረሰቡ እንዲታወቁ የምናደርግበት ነው። ስለዚህ ፕሮብለም አለ ማለት ነው። ያንን ፕሮብለም ሶልቭ ለማድረግ ደግሞ ዲዛይነሩ ወሳኙን ሚና ይጫወታል ማለት ነው። ሌላ ኮላቦሬሽን እና ኮሚኒኬሽን እንዲኖር ማድረግ ነው ሌላኛው ደግሞ። ስለዚህ ኮላቦሬሽን ከሌለ የምንላቸው ነገሮች በሙሉ ዜሮ ነው የሚሆነው። ያው ሰው ከሰው ጋር ነው የሚኖረውና ስለዚህ ማህበረሰቡ እርስ በራስ ኮሚኒኬት መደራረግ መቻል አለበት። ስለዚህ ኮሚኒኬት መደራረግ ኮላቦሬሽን ጥሩ ኮሚኒኬሽን እንዲኖር የማድረግ ኃላፊነት አሁንም ሮል ኦፍ ዲዛይነር ነው ማለት ነው። ሮል ኦፍ ዲዛይነር ነው። ፕላስ ቱ ዛት ደግሞ ዲዛይነሩ ዲዛይን የሚያደርጋቸው ግራፊክሶች በሙሉ ለማህበረሰቡ በቀላሉ ሜሴጅ የሚያስተላልፉ መሆን መቻል አለባቸው ነው። ሌላ ዩዝ ኦፍ ቴክኖሎጂ ኤንድ ቱልስ ግራፊክስ ዲዛይነር ከሆነ ስለዚህ ቱሎችን መልመድ አለበት ቴክኖሎጂዎችን መጠቀም መቻል አለበት። ካልሆነ ምንም ቱል የማያውቅ ከሆነ ዝም ብሎ ዲዛይን ማድረግ ኮንሴፕት ብቻ ካለው ይሄም ግራፊክስ ዲዛይነር ሊያስብለው አይችልም። ስለዚህ አንደኛው ሮል ዩዝ ኦፍ ቴክኖሎጂ ኤንድ ቱልስ ነው። ስለዚህ በየሰዓቱ የሚመጡ የተለያዩ ቱሎች ሊኖሩ ይችላሉ ማለት ነው። ስለዚህ እንደየዘመኑ እነዚያን ቱሎች የመጠቀም ኃላፊነት ይኖረዋል ማለት ነው። ስለዚህ ይሄም የዲዛይነሩ ሮል ይሆናል ማለት ነው። ሌላኛው ክሬቲቪቲ ኤንድ ኢኖቬሽን የሚል ነው። ስለዚህ ክሬቲቪቲ ኤንድ ኢኖቬሽን የዲዛይነሩ ሮል ነው። they have to be creative and innovative ስለዚህ ክሬቲቭ መሆን መቻል አለበት ኢኖቬቲቭ መሆን መቻል አለበት። አዳዲስ አይዲያዎችን ነው ማፍለቅ ያለበት። የተለመደው ማውረድ ያይቶኮስ ሌላው ማንንም ሰው ዲዛይን ሊያደርገው ይችላል። ግን ከዛ በተሻለ መልኩ አዳዲስ አይዲያዎችን ክሬት በማድረግ ዲዛይን ማድረግ መቻል አለብን። ኢኖቬሽን ኖቨል አይዲያዎችን ነው ማምጣት ያለበት to solve a problem ስለዚህ ፕሮብለም ሶልቭ ለማድረግ ምክንያቱም እኛ በዋናነት ግራፊክስ ዲዛይን ስናደርግ ከሰዎች ጋር ኮላቦሬሽን ለመፍጠር ነውና ሰዎች ደግሞ ኮላቦሬት ሊያደርጉ የሚችሉት የሰራነው ዲዛይን ሞር አትራክቲቭ ከሆነና ኖቨል ከሆነ ግን ይሄንን የማድረግ ሂደት አይኖርም። ስለዚህ እነዚህ ነገሮች የዲዛይነሩ ሮሎች ናቸው ማለት ነው። እሺ እንግዲህ ግራፊክስ ዲዛይን ሮሎቹ ይሄንን ይመስላል። ነገር ግን ግራፊክስ ዲዛይን አንድ ሰው ዲዛይን ማድረግ ይፈልጋልና መነሻ ከየት ነው መድረሻ ሴት ነው የሚል ነገር ሊነሳበት ይችላል። ስለዚህ መነሻና መድረሻውን ያላወቀ ሰው ደግሞ አንድ ፕሮብለም ሶልቭ ሊያደርግ ቀርቶ ራሱም እንደባዘነ ነው የሚሆነው ማለት ነው። ስለዚህ መነሻና መድረሻ ሊኖረው ይገባል። ስለዚህ ዲዛይን ፕሮሰሱ ምን ይመስላል የሚለውን ለተወሰነ ቆይታ ምን ይሆናል ማለት ነው። ስለዚህ የመጀመሪያው ሪሰርች ኤንድ ዲስከቨሪ ነው። ዝም ብሎ ከምድር ተነስቶ አይደለም ዲዛይን የሚደረገው። ፈርስት we have to search many times ስለዚህ ሰርች ማድረግ መቻል አለብን። ስለዚህ ዲስከቨር እናደርጋለን ብዙ ሐሳቦችን እንላለን እናነሳለን እናመጣለን እነሱ ሐሳቦች ይመጣሉ ዘን ሐሳቦቹን ልናነሳ እንችላለን። እንግዲህ ሐሳቦቹን አይደለም አሁን ዲቨሎፕ የምናደርገው
ዘን ለምሳሌ የሆነ ፕሮብለም ካለ ከዛ ፕሮብለም ጋራ ሊያያዝ የሚችሉ ነገሮችን እናነባለን የተለያዩ መጽሐፍት እናነባለን የተለያዩ ሰዎችን እንጠይቃለን ከተለያየ መረጃ እንሰበስባለን ማለት ነው ይሄ ሪሰርች ኤንድ ዲስከቨሪ ነው ሁለተኛ ደረጃ ላይ ኮንሴፕት ዲቨሎፕመንት ነው ዘን ይሄንን ፕሮብለም ሶልቭ ለማድረግ ያገኘናቸው ሰርች ያደረግናቸው አይዲያዎች አሉ እነሱን አይዲያዎች ካገኘን በኋላ ኮንሴፕቱን እናዳብራለን ማለት ነው ስለዚህ ይሄንን ፕሮብለም ሶልቭ ለማድረግ ይሄንን እናደርጋለን ብለን እያንዳንዱን እንዘረዝራለን ከዘረዘርን በኋላ ፕራዮሪታይዝ እናደርጋለን which one comes first and which one comes next የሚለውን ማወቅ መቻል አለብን ኮንሰፕቱን ዲቨሎፕ እናደርጋለን ፕራዮሪታይዝ የምናደርግበት ስቴፕ ኮንሰፕት ዲቨሎፕመንት ምንድነው ነው ሶስተኛ ደረጃ ላይ ዲዛይን ኤክስኪዩሽን ዘን ፕራዮሪታይዝ ካደረግን በኋላ ስቴፑን ሙሉ በሙሉ ኮንሰፕቱን አዳብረን ከጨረስን በኋላ ወደ ፕራክቲስ ነው የምንሄደው ማለት ነው ስለዚህ ወደ ኢምፕሊሜንቴሽን እንሄዳለን ማለት ነው ስለዚህ we have to design using design elements and design principle ስለዚህ ዲዛይን ፕሪንሲፕሉን ተጠቅመን በዲዛይን ኤሌመንትም ተጠቅመን ዘን ወደ ፕራክቲስ የምንሄድበት ስቴፕ ነው የሚሆነው ማለት ነው ስለዚህ ዲዛይን ኤክስኪዩት ይደረጋል ክሬት ይደረጋል የምንፈልገው ዲዛይን ይደረጋል ማለት ነው ስለዚህ የምንፈልገውን ፓርት ዲዛይን እናደርግበት ስቴፕ ሶስተኛው ስቴፕ ነው ነገር ግን ዲዛይን ካደረግነው በኋላ ደግሞ የሚመጣ ነገር አለ ዲዛይን እንዳደረግነው ኦሬዲ ያለቀ ማለት አይደለም ኦሬዲ ዲዛይን አድርገናል ግን አላለቀ ምን ይቀርና ፊድባክ እና ሪቪዥን ይቀራል ስለዚህ ለምሳሌ አንድ ሰው ይሄንን ዲዛይን አድርግልኝ ብሎ ቢሰጠን ያንን ዲዛይን አደረግ ካረግን በኋላ ኦኬ ይሄ ነው በቃ ማለት አይደለም ያለብን አንደኛ በሰሪው አካል ፊድባክ መስጠት አለብን ሁለተኛ በየትኛውም ኦዲየንስ እናቀርብና ፊድባክ እንዲሰጡ እናደርጋለን ማለት ነው ስለዚህ ፊድባክ ከሰጡን በኋላ በፊድባኩ መሰረት ሪቫይዝ እናደርጋለን እንደገና ገኝ እናየዋለን ማለት ነው ስለዚህ ተሳሳተ የትክክል አይደለም በዚህ መልኩ መሰራት አለበት የሚሉትን ነገሮች እናስተካክልና ፋይናላይዝ አድርገን ለሚመለከተው አካል ደሊቨር እናደርጋለን ማለት ነው ዘን ፋይናላይዝ አድርገን ደሊቨር ካደረግን በኋላ ላውንች ይደረጋል ላውንች ከተደረገ በኋላ ኢቫሉዌት ይደረጋል ማለት ነው ስለዚህ ኦሬዲ ተሰርቶ አልቋል አስገብተናል ነገር ግን በሚፈልገው መልኩ ምን ያህል ፐርሰንት ደሊቨር አድርጓል የሚለውን ኢቫሉዌሽን ያስፈልጋል ማለት ነው ስለዚህ እነዚህን ዲዛይን ፕሮሰሶችን በመጠቀም ዘን አንድ ግራፊክስ ዲዛይን ማድረግ ይቻላል ማለት ነው ኦኬ ጥሩ ሌላኛው ደግሞ ጉድ ግራፊክስ ዲዛይን ለማለት የራሱ መገለጫዎች አሉት ስለዚህ ግራፊክስ ዲዛይን ምናልባት ኢቫሉዌት ሲደረግ ምን ሊሆን ይችላል ባድ ሊሆን ይችላል ያ ማለት በጣም የወረደ ሊሆን ይችላል ወይንም ደግሞ የተሻለ ውጤት ያለው ሊሆን ይችላል ማለት ነው ስለዚህ የተሻለ ውጤት ያለው ጥሩ ግራፊክስ ነው ማለት ግራፊክስ ዲዛይን ነው ማለት ነው የወረደ ውጤት ያለው ደግሞ ጥሩ ያልሆነ ግራፊክስ ዲዛይን ነው ማለት ነው ነገር ግን ጥሩ የሆነ ግራፊክስ ዲዛይን ነው ለማለት ምን መገለጫዎች ሊኖሩት ይገባል ወይንም ደግሞ ኢቫሉዌሽን ላይ ኢቫሉዌት ስናደርግ በምን መልኩ ኢቫሉዌት ልናደርገው እንችላለን ማለት ነው ስለዚህ ወሳኝ ፖይንቶችን ለመሙላት ለምሳሌ ከመቶ ኢቫሉዌት የሚደረግ ከሆነ ከመቶ ኢቫሉዌት ለማድረግ እንደ መገለጫ እንደ ክራይቴሪያ ልናስቀምጣቸው የምንችላቸው ፖይንቶች ይኖራሉ ስለዚህ እነሱ ፖይንቶች ምንድናቸው የሚል ነው የመጀመሪያው ክላሪቲ ኤንድ ሲምፕሊሲቲ ነው ክሊር ነው ሁሉም ሰው ይረዳዋል ሲምፕል ነው የሚለውን አሰስ ይደረጋል ማለት ነው ስለዚህ ክላሪቲ ኤንድ ሲምፕሊሲቲ የመጀመሪያው መገለጫ ነው ሁለተኛው ደግሞ ስትሮንግ ቪዥዋል ሃይራርኪ ነው ስለዚህ ለምሳሌ መግለጽ ስለፈለግነው ነገር ገልጸናል ወይ መጀመሪያ መምጣት ያለበት የትኛው ነው ሁለተኛ መምጣት ያለበት ሶስተኛው የትኛው ነው ሶስተኛ መምጣት ያለበት የትኛው አራተኛ መምጣት ያለበት የትኛው ነው ስለዚህ እያንዳንዱን ስኩዌንሱን ጠብቀን ነው ወይ ያስቀመጥነው ስትሮንግ ቪዥዋል ሃይራርኪ አለው የሚለውን ማየት አለብንና ስለዚህ ይሄንን አንድ ፖይንት እንወስዳለን ሌላ ኮንሲስተንሲ በተቻለ መጠን ኮንሲስተንት መሆን ይችላል አለበት የማለት የምናደርገው ዲዛይን ቶታሊ የተራራቀ ሊሆን አይገባም ለምሳሌ የምንጠቀማቸው ከለሪንግ ሊሆን ይችላል ሳይዝ ሊሆን ይችላል የሌላው አቀማመጥ ሊሆን ይችላል ዝም ብለን በዘፈቀደ ሳይሆን የምናስቀምጣቸው በተቻለ መጠን ኮንሲስተንት በሆነ መልኩ ልንጠቀመው ይገባል ነው ሌላ ባላንስ ኤንድ አላይመንት ነው ስለዚህ ስለ ባላንስ ልናወራ ምን ማለታችን ነው ቅድም እንዳልኩት ከግራና ከቀኝ ያለው ዲዛይን የምናደርገው ፓርት ባላንስ መሆን መቻል አለበት ከላይና ከታች ያለው ዲዛይን የምናደርገው ኖስ ሸፖች ሊሆኑ ይችላሉ ባላንስ መሆን መቻል አለበት ለምሳሌ በግራ በኩል የሳልኩት በጣም ትልቅ ሆኖ በቀኝ በኩል የሳልኩት በጣም ትንሽ የምትሆን ከሆነ ለይታ ትንሽ ወደ አንዱ የማድላት ነገር ስለሚኖር
ሁለቱም ላይ ፎከስ የማድረግ ሂደት አይኖርም። ስለዚህ እንደዛ በሚሆንበት ጊዜ ኦዲየንሶቻችን ወደኛ ኢንጌጅ ላይሆኑ ይችላሉ። ስለዚህ ይሄ ሚስቴክ ነው። ሌላ አላይመንት ነው። አላይመንት ከፊት ለፊት ከግራ በተመሳሳይ መልኩ አላይንድ መሆን አለበት። ከላይም ወደታች በተመሳሳይ መልኩ አላይንድ መሆን መቻል አለበት። ከታች ወደ ላይም ከቀኝም በኩል ያለው አላይመንት እኩል መሆን መቻል አለበት። ስለዚህ እንደዚያ ሲሆን ኮንሲስተንት ይሆናል። ፕላስ ደግሞ አላይመንቱ ሞር አትራክቲቭ ይሆናል። ኦዲየንሳችንን ኢንጌጅ እና አትራክት ለማድረግ ይችላል ማለት ነው። ሌላኛው ኤፌክቲቭ ዩዝ ኦፍ ከለር ኤንድ ኮንትራስት። ከለር በጣም ከለር ራሱን የቻለ ቲዮሪ ያለው ነገር ግን ከለር እጅግ በጣም ወሳኝ ነው። ግራፊክ ዲዛይን ውስጥ ትልቁን ሚና የሚይዘው ከለር ነው። ስለዚህ የምንጠቀማቸው ከለሮች በራሳቸው ብራንድ ናቸው። ስለዚህ ብራንድን አይደንቲፋይ ማድረግ ይችላሉ፣ ሪኮግኒሽን መስጠት ይችላሉ። ስለዚህ ከለርን ኤፌክቲቭ ዩዝ ኦፍ ከለር የሚለው እጅግ በጣም ወሳኝ የሆነ ነገር ነው። ኮንትራስትም በተመሳሳይ ኮንትራስት ስንል ያው ተቃራኒ ከለሮችን መጠቀም እንደማለት ነው። ለምሳሌ ነጭ የምንጠቀም ከሆነ የሆነ ቦታ ላይ ደግሞ ጥቁር እንጠቀማለን። ምን ለማድረግ ስንፈልግ ሁለቱም እንዲታዩ ስንፈልግ ኦፖዚት ከለሮችን ስናደርጋቸው የመታየት እድላቸው ከፍተኛ ነው የሚሆነው። ነገር ግን አንዱ ባንዱ ላይ ያደረግነው ነገር ተመሳሳይነት ይዘት ካለው ሞር ድብዝዝ የማለት ነገር ስለሚኖረው ሰዎች አይን ላይ መግባት እድሉ ዝቅተኛ ይሆናል። ስለዚህ ኮንትራስቱንም ማስጠበቅ ያስፈልጋል። እሱንም እንደ ክራይቴሪያ ልንጠቀም እንችላለን ማለት ነው። ሌላኛው ቲፖግራፊ ኤክሰለንስ ቲፖግራፊ። ለዚህ የምንጽፋቸው ቴክስቶች ራሱ ኤክሰለንት መሆን መቻል አለባቸው። ያ ማለት ለምሳሌ አንደኛው ቴክስት ላይ የጻፍነው እንደ ታይትል የጻፍነው እና እንደ ኖርማል ዶክመንት የጻፍነው ነገር እኩል ሳይዝ የሚኖራቸው ከሆነ ኤክሰለንት ነው ማለት አይቻልም። ስለዚህ እንደ ታይትል የተጻፉት ጎላ ማለት አለበት። ከስር ያለው ደግሞ ኖሶች ደግሞ የተወሰነ አነስ ማለት መቻል አለበት። እንደዚያ ሲሆን ሞር አትራክት ያደርጋሉ። ካልሆነ ግን አትራክሽን ፎርስ አይኖረውም ማለት ነው። ስለዚህ ቲፖግራፊ ኤክሰለንስ መሆኑ ሌላኛው ካራክተሪስቲክስ ኦፍ ጉድ ግራፊክስ ዲዛይን እንለዋለን ማለት ነው። ሌላ ክሬቲቪቲ ኤንድ ኦሪጂናሊቲ ነው። ይሄ በጣም ወሳኝ ነው። how much he creates a new or a novel idea, and also we have to assess the originalities of the design. ስለዚህ ይሄን ማድረግ ይችላል። ክሬቲቭ ነው ወይ? ክሬቲቪቲ ተጨምሮበታል አልተጨመረበትም? ኦሪጂናል ነው? ሰዎች ከሰሩት ለየት ያለ ምን ነገር አለው የሚለውን አሰስ ማድረግ መቻል አለብን ማለት ነው። ይሄ በጣም ወሳኝ ነው። በተለይ ግራፊክስ ዲዛይን እና ቪዲዮ ኤዲቲንግ ላይ ሁለቱም ፖርሽኖች ላይ ክሬቲቪቲ በጣም ወሳኝ ነው። ኦሪጂናሊቲ ወይንም ደግሞ ኖቪሊቲ የምንለው በጣም ወሳኝ ነው። ስለዚህ በጣም ወሳኝ የሆኑ ሀሳቦች ናቸው ማለት ነው ጉድ ግራፊክስ ዲዛይን ሊያስብሉት የሚችሉ እነሱን ስንጠብቅ። ሌላኛው ፐርፐዝ ድሪቭን ዲዛይን መሆን መቻል አለበት። ፐርፐዝ ሊኖረው ይገባል። ዝም ብለን አይደለም ዲዛይን የምናደርገው። የሚያስተላልፈው መልእክት ምንድነው? ለምንድነው ዲዛይን የተደረገው? ፐርፐዝ መኖር መቻል አለበት። ስለዚህ ፐርፐዝ ድሪቭን ዲዛይን ሊሆን ይገባል ነው። ስለዚህ እነዚህን 8ቱን ኮንሴፕቶች እንደ ጉድ ግራፊክስ ዲዛይን መገለጫ ልንጠቀማቸው እንችላለን ማለት ነው። ሌላ ምናልባት እንግዲህ ይሄንን ለማድረግ የምንጠቀማቸው ቱሎች አሉ። እነዚህ ቱሎች ምን ቱሎች ናቸው የሚለው እናያለን ማለት ነው። ቱልስ ዩዝድ ኢን ግራፊክ ዲዛይን ሁለት አይነት ነው። ትራዲሽናል ቱል አለው፣ ዲጂታል ቱል አለው ማለት ነው። ትራዲሽናል ቱሎቹን ለምሳሌ ወደ ዲጂታል ቱል ከመቀየራችን በፊት ልንጠቀምባቸው የምንችላቸው ናቸው። ለምሳሌ ፔንስል እንጠቀማለን፣ ፔፐር እንጠቀማለን፣ ማርከርስ እንጠቀማለን፣ ፕሪንትድ ማቴሪያልስ ልንጠቀም እንችላለን ማለት ነው። ስለዚህ የምንሰራውን ስራ ሞር ከመስራታችን ወይም ፕራክቲስ ከማድረጋችን በፊት ዲጂታሊ ፕራክቲስ ከማድረጋችን በፊት ትራዲሽናሊ በወረቀት ላይ በፔንስል ማየት መቻል አለብን ማለት ነው። እንደዚህ አድርገን የሚለው መልእክቱን ለመረዳት ዘን ሃው ማች መልእክቱን ምን ያህል ያስተላልፍልኛል የሚለውንም ለመረዳት መጀመሪያ ትራዲሽናል ቱሎችን ልንጠቀም እንችላለን ማለት ነው። ያ ማለት ስኖት አን ኦብሊጌሽን ግዴታ አይደለም። ትራዲሽናል ቱሎችን የመጠቀም ግዴታ አለባችሁ ማለት አይደለም። ግን ሞር ፕሮፌሽናል ስንሆን ግን ሳንፈልገው እኛ ፕራክቲስ ወደ ማድረግ የምንሄድ ነው የሚሆነው ማለት ነው። ትራዲሽናል ቱሎችን እንጠቀማለን። ከዛ ቀጥሎ ያለው ሁለተኛው ዲጂታል ቱል የምንለው ነው ማለት ነው። ዲጂታል ቱሎቹ እንግዲህ በሶፍትዌር ሊሰሩ የሚችሉ ናቸው ማለት ነው። ያው ግራፊክስ ላይ ዲዛይን ስናደርግ ዲዛይን የምናደርግባቸው ቱሎች የተለያዩ ቱሎች ቢኖሩም እንኳን እኔ በዚህ ላይ ላሳየው የፈለኩት ሶፍትዌሮቹ ምናልባት በሁለት መልኩ ከፍለን ልናያቸው እንችላለን። አንደኛው ኢንዳስትሪ ስታንዳርድ የሆነ ቱል አለ፣ ሌላኛው ደግሞ ኢንዳስትሪ ስታንዳርድ ያልሆኑ ቱሎች አሉ ማለት ነው። ስለዚህ ኢንዳስትሪ ስታንዳርድ ከሆኑ ቱሎች ውስጥ የአዶቤ ፕሮዳክቶችን ነው ማለት ነው እየተጠቀሙ ያለው። ስለዚህ እሱን ነው የምናየው። የመጀመሪያው አዶቤ ፎቶሾፕ ይባላል። አዶቤ ፎቶሾፕ ያው ሁላችንም እንደምናውቀው ፎቶ ኤዲቲንግ የምንሰራበት ፓርት ነው። እንግዲህ አብዛኞቹ ፎቶ ቤቶች የሚጠቀሙት አዶቤ ፎቶሾፕን ነው። ስለዚህ ለፎቶ ኤዲቲንግ ቤስት የሚባል ቱል ነው ማለት ነው።
ሌላኛው ሁለተኛው የአዶቤ ፕሮዳክት አዶቤ ኢሉስትሬተር የምንለው ነው። እንግዲህ ሎጎን እና የተለያዩ ቬክተር አርቶችን ለመስራት የምንጠቀምባቸው ናቸው ማለት ነው። ስለዚህ ይህም ራሱ እጅግ በጣም ወሳኝ የሆነ ቱል ነው። በሶስተኛ ደረጃ የምንጠቀመው ቱል ደግሞ አዶቤ ኢንዲዛይን የምንለው ነው። ሌአውት እና የተለያዩ ሌአውቶችን እና ፕሪንት ማቴሪያሎችን ለምሳሌ የተለያዩ የመጽሐፍ ከቨር ፔጆችን ምኖችን ለመስራት የምንጠቀምበት አዶቤ ኢንዲዛይን የምንለው ፓርት ነው የሚሆነው ማለት ነው። እንግዲህ በእነዚህ በሶስቱ ቱሎች ፕራክቲስ የምናደርግ ነው የሚሆነው ማለት ነው። ነገር ግን ፕራክቲስ ከማድረጋችን በፊት በዋናነት ኮንሴፕቱን መረዳት ያስፈልጋል። ለምሳሌ ግራፊክስ ዲዛይን ማለት ነው። ግራፊክስ ዲዛይን ኢዝ ኖት ኤ ድሮዊንግ ባይ ዘ ዌይ። ድሮ ማድረግ ብቻ አይደለም። ድሮ ማድረግ ብቻውን ትርጉም የለውም፣ ሴንስለስ ነው የሚሆነው። ማንም ሰው ድሮ ያደርጋል፣ ግን ማንም ሰው ፕሮፌሽናል አይደለም። ለዚህ የምንሰራቸው ስራዎች ጥሩ እንዲሆኑ ወይንም ደግሞ እንደ ፕሮፌሽናል ለመሆን ከተፈለገ ኮንሴፕቱን መረዳት አለበት። ቲዎሬቲካል አስፔክቱ እጅግ በጣም ትልቅ ክሬዲት ይወስዳል። ምናልባት ቱሉን የመልመድ ሁኔታ ለአጭር ጊዜ የሚፈጅባቸው ነው የሚሆነው። በቀላሉ ለምዳቸው በቀላሉ ዲዛይን ለመስራት ፕራክቲስ ማድረግ ትችሉ ይሆናል። ነገር ግን ዋናው ወሳኙ ነገር እሱ ስላልሆነ መጀመሪያ መልመድ ያለብንን ማወቅ ያለብንን ነገር አውቀን ስንገኝ ሞር ፕሮፌሽናል ስለምንሆን፣ ስለዚህ በተቻለ መጠን ቲዎሬቲካል አስፔክቱን በደንብ ማወቅ ያስፈልጋል። ግራፊክስ ዲዛይን ምንድን ነው? ግራፊክስ ዲዛይን ውስጥ ስንጠቀም ወይንም ደግሞ ዲዛይን ስናደርግ ምን ኮንሴፕቶቹን አፕላይ ማድረግ አለብን? የቅድም ያልኩት አለ ፕሪንሲፕሎችን ማወቅ ያስፈልጋል። ኤሌመንቶች ኦልሬዲ ኦብቪየስ ነው፣ ቱሎችን ለመጠቀም የሚያስፈልጉ ነገሮች ናቸው። ፕሪንሲፕሉን ግን እጅግ በጣም ጥንቅቅ አድርጎ ማወቅ ያስፈልጋል። ለምሳሌ ክሬቲቪቲ ስንል ምን ማለታችን ነው? ሶ ይህንን ማወቅ ያስፈልጋል። ብራንድ አይደንቲቲ ምንድን ነው? ብራንድ ትርጉም አለው? ከለሩ ራሱ ሚኒንግ ይኖረዋል ወይ? እያንዳንዱ ፓርት የራሱ ቲዮሪ ያለው። ስለዚህ እሱን ካላወቅን ዝም ብለን ድሮይንግ ብቻ ከሆነ ያ ፕሮፌሽናል ሊያስብል አይችልም፣ ፕላስ ግራፊክስ ዲዛይን ሊያስብለን አይችልም ማለት ነው። ስለዚህ እና በደንብ ጠንቆ ማወቅ ያስፈልጋል ማለት ነው። እንግዲህ በመጨረሻ ደረጃ የምናየው አፕሊኬሽን ኤሪያውን ነው የሚሆነው ማለት ነው። እንግዲህ ቀደም መጀመሪያ መግቢያ ላይ እንዳልኩት ግራፊክስ ዲዛይን የተለያዩ አፕሊኬሽን ኤሪያዎች አሉት። እንግዲህ ብዙ ቦታ ላይ አፕላይ ማድረግ እንችላለን። ያው እንግዲህ በሁሉም ሴክተሮች ላይ አፕላይ ይደረጋል። ያ ማለት ቀደም መጀመሪያ መግቢያችን ላይ እንዳወራ ነው ቪዥዋል ኮንተንቶችን ክሬት የማድረግ ሂደት ነው። ቪዥዋል ኮንተንቶች ደግሞ ፓወርፉል ናቸው ሚኒንግ በማስተላለፍ ረገድ። ስለዚህ ትርጉሙን ለማስተላለፍ የትኛውንም አይነት የትኛውም ኤሪያ ላይ የትኛውም ሴክተር ላይ ቢሆን ሚኒንጋችንን በአግባቡ ለኦዲየንስ ለማስተላለፍ ስንፈልግ ግራፊክስ ዲዛይን እንጠቀማለን ብለናል። ስለዚህ ብዙ ኤሪያዎች ላይ አፕላይ ልናደርገው የምንችል ምርጥ የዘመን ቴክኖሎጂ ግራፊክስ ዲዛይን ነው ማለት ነው። ስለዚህ የመጀመሪያው ኤሪያ ምንድነው ካል ብራንዲንግ ነው። ቀደም ብያለሁ፣ ብራንዲንግ ለምሳሌ ሎጎ ዲዛይን ልናደርግ እንችላለን፣ ኮርፖሬት አይደንቲቲ ልንገልጽ እንችላለን፣ ፓኬጅ ዲዛይን ልናደርግ እንችላለን፣ ብራንድ ኮላተራል ልናደርግ እንችላለን፣ ሪብራንዲንግ ልናደርግ እንችላለን። እንደነዚህ አይነት ነገሮችን አፕላይ ማድረግ እንችላለን በግራፊክስ ዲዛይነር። ስለዚህ we have to build a distinct and memorable identity for a company, product or individual አይደል? ምሳሌ ሜሞሪብል ከሜሞሪ ሊጠፋ የማይችል ፕላስ ደግሞ ስለዛ ተቋም ወይንም ደግሞ ያ ተቋም ስለሚሰራው ነገር መልእክት ሊያስተላልፍ የሚችል ያ ብራንዲንግ እንለዋለን ማለት ነው። ስለዚህ ብራንዲንግ አንደኛው አፕሊኬሽን ኤሪያ ነው። ሁለተኛው ማርኬቲንግ ነው፣ ፕሮሞቲንግ ፕሮዳክትስ ኤንድ ሰርቪስ። ስለዚህ ፕሮዳክት እና ሰርቪሳችንን ፕሮሞት ለማድረግ ስንፈልግ ስለ ፕሮዳክታችን እና ስለ ሰርቪሳችን ልናስተዋውቅበት እንችላለን፣ ዲዛይን ልናደርግ እንችላለን ማለት ነው። ዲጂታል ሚዲያ ለምሳሌ ዲጂታል ሚዲያ ላይ ዌብ ዲዛይን ላይ ዩዘር ኢንተርፌስ፣ ሞባይል አፕ ዲዛይን፣ ሶሻል ሚዲያ፣ ግራፊክስ አኒሜሽን፣ ዲጂታል አድቨርታይዝመንት፣ ሞሽን ግራፊክስ፣ ቪዲዮ ኤዲቲንግ ይሄንን ሁሉ ለማስተላለፍ ስንፈልግ ግራፊክ ዲዛይን እጅግ በጣም ወሳኝ ነው። ለምሳሌ ዩቲዩበር ከሆነ ዩቲዩብ ላይ እንኳን ፖስት ለማድረግ መጀመሪያ ላይ ሰው አትራክት እንዲሆን ምን ያስፈልገናል? ተምኔል ያስፈልገናል። ስለዚህ ተምኔሉን በግራፊክስ ዲዛይን ውስጥ ነው ሰርተን ልናቀርብ የሚገባ ማለት ነው። ስለዚህ ግራፊክ ዲዛይን ቀላል ፖርሽን አይደለም፣ ብዙ ጥቅሞች አሉት ማለት ነው። ሌላኛው አፕሊኬሽን ኤሪያ ምናልባት ፕሪንት ኤንድ ፐብሊኬሽን ዲዛይን ነው። ፕሪንት እና ፐብሊኬሽን ዲዛይን ለምሳሌ መጋዚኖች፣ ኒውስ ፔፐሮች፣ ቡኮች፣ ብሮቸሮች፣ ካታሎጎች ወይንም ደግሞ ፖስተሮችን ዲዛይን እናደርጋለን እና ለከስተመርስ ዴሊቨር እናደርጋለን ማለት ነው። ስለዚህ ፕሪንት እና ፐብሊኬሽን ዲዛይን ለማድረግ እጅግ በጣም ወሳኝ ነው። እንዳልኩት አዶቤ ኢንዲዛይንም ሞስትሊ የምንጠቀመው እንደነዚህ አይነት ፕሮዳክቶችን ፕሮዲዩስ ለማድረግ ነው ማለት ነው። ለምሳሌ ብዙ መጽሐፍት እናውቃለን። መጽሐፍ ላይ ዲዛይን ስንፈልግ ዲዛይን የምናደርገው በአዶቤ ኢንዲዛይን ነው ማለት ነው።
ነገር ግን በአዶቤ ኢንዲዛይን ዲዛይን ስናደርግ ያ መጽሐፍ ሊያስተላልፈው ስለፈለገው መልእክት ከቨር ፔጁ ላይ ማስተላለፍ የምንፈልገው ነገር ማድረግ አለ። ማትማቲክስ ከሆነ ለምሳሌ ስለ ማትማቲክስ የሆነ ነገር ውስጥ ላይ ሊገልጽ የሚችል ማትማቲክስ መሆኑን ሰዎቹ አይተው ብቻ ሊረዱት እንዲችሉ የምናደርግበት ፓርት ሊኖረው ይገባል። ፊዚክስ ከሆነ ስለ ፊዚክስ፣ ኬሚስትሪ ከሆነ ስለ ኬሚስትሪ፣ ባዮሎጂ ከሆነ ባዮሎጂካል የሆኑ ኬዎቹን የያዘ ዲዛይን ልናደርግ እንችላለን ማለት ነው። ሌላ ኢንቫይሮንመንታል ኤንድ ኤክስፔሪንሻል ዲዛይን የምንለው ነው። ስለዚህ ይሄንንም ዲዛይን ልናደርግ እንችላለን ማለት ነው። ኢንቫይሮንመንታል የሆኑ እና ኤክስፔሪንሻል የሆኑ ዲዛይኖችን ዲዛይን እናደርጋለን። መልቲሚዲያ እና ኢንተርቴይንመንት እንግዲህ መልቲሚዲያ ስንል ብዙ ሚዲያዎችን ያቀፈ ማለት ነው። ያ ማለት ይሄ ግራፊክስ ዲዛይን ውስጥ እንግዲህ ኢሜጆች አሉ፣ ቲፖግራፊዎች አሉ፣ ከለሮች አሉ እያልን ነበር። ስለዚህ የተለያዩ ሚዲያዎች አሉ። እነሱ ሚዲያዎች በሙሉ ልናካትትበት የምንችለውና ለኢንተርቴይንመንትም ልንጠቀም እንችላለን። ለምሳሌ በግራፊክስ ዲዛይን የምናደርጋቸው ብዙ ነገሮች አሉ። ለምሳሌ ፊልም ግራፊክስ አለ ማለት ነው። ጌም ዲዛይኖች አሉ፣ ኢንተራክቲቭ ሚዲያ ዲዛይኖች አሉ ማለት ነው። እነሱም ሁሉ የምንጨምርበት ፓርት ነው። ስለዚህ ይሄም ሌላኛው አፕሊኬሽን ኤሪያ ነው ማለት ነው። እንግዲህ ግራፊክስ ዲዛይን እንደ ኢንትሮዳክሽን ይህንን ይመስል ነበረ ማለት ነው። እንግዲህ ግራፊክስ ዲዛይንን ገልጾ መጨረስ አይቻልም። አክቹዋሊ በትርጉም ደረጃ እንግዲህ ሴንሱን ትረዱታላችሁ ብዬ አስባለሁ። በጣም ጥልቅ የሆነ ነገር ግን ደግሞ ብዙ ጥቅም ያለው በተለይ ከረንትሊ ደግሞ ለተቋማቶች እጅግ በጣም እየጠቀመ ያለ ፕሮዳክታቸውን በአግባቡ ለከስተመሩ ዴሊቨር ለማድረግ ትልቁን ሚና እየተጫወተ ያለ ግራፊክስ ዲዛይን ነው ማለት ነው። እንግዲህ ግራፊክስ ዲዛይንን ፕራክቲካሊ በፕሪንትድ ማቴሪያል ፕሪንት አድርገን የተለያዩ ፖስተሮችን እና ባነሮችን ለሰዎች ዴሊቨር ልናደርግ እንችላለን። ወይንም ደግሞ በሶሻል ሚዲያ መልኩ እንደ ተምኔልም ወይንም እንደ ባነር ተጠቅመን ደግሞ የምናስተዋውቅበት ኮንዲሽን ይኖራል ማለት ነው። ስለዚህ በተለይ ደግሞ በዚህ በአሁን ባለው የገበያ ስርዓት ውስጥ ትልቁን ሚና እየተጫወተ ያለው እና ገበያቸው ጥሩና የተሳለጠ እንዲሆንላቸው እያደረጉበት ያለበት ሚንስ ግራፊክስ ዲዛይን ነው ማለት ነው። ስለዚህ ዲዛይን ይደረጋሉ ሞር አትራክቲቭ በሆነ መልኩ ሰዎቹ ያንን በመመልከት ወደ ማርኬቱ መጣው እንግዲህ ወደ ቢዝነሳቸው መጣው የሚፈልጉትን ፕሮዳክት የሚገዙበት ሁኔታ ነው ያለው ማለት ነው። ስለዚህ እንደ ቀላል የምናወራው ሳይሆን ካፒታሊስቶች ወይንም ደግሞ ይሄ ቢዝነስ የምንላቸው ሰዎች እና ተቋማት ያላቸው ሰዎች ለቢዝነሳቸው የጀርባ አጥንት የሆነው ፓርት ግራፊክስ ዲዛይን እንደሆነ መረዳት ያስፈልገናል ማለት ነው። በግራፊክስ ዲዛይን ብዙ ስራዎችን መስራት እንችላለን። በዓለም አቀፍ ደረጃ ትልቅ ሪኮግኒሽን ያለው ከጫፍ ጫፍ ለምሳሌ ኢትዮጵያ ውስጥ አንድ ካምፓኒ ቢኖር ኢትዮጵያ ውስጥ ብቻ ተገድቦ የማይቀር የትኛውም የዓለም ክፍል ላይ ሊታይ የሚችልበት እና እዛም ደግሞ ፕሮዳክቱ አክሰስ ሊደረግ የሚችልበትን ሁኔታ የምንፈጥርበት ሚንስ እሱ ግራፊክስ ዲዛይን እንለዋለን። ስለዚህ ብዙ ነገሮችን በማሰብ ግራፊክስ ዲዛይን መጠቀም እጅግ በጣም አስፈላጊ ነው የሚሆነው ማለት ነው። እንግዲህ አንድ ሰው ግራፊክስ ዲዛይነር መሆን ሲፈልግ ኮንሴፕቶቹን ቅድም እንዳልኩት መረዳት ያስፈልገዋል ብለናል። ስለዚህ እያንዳንዷ ከትንሽ ወደ ትልቅ ነው የሚሄደው። በዋናነት ዝም ብለን ቀጥታ ሶፍትዌሮችን ቱሎችን ተጠቅመን ዲዛይን ከማድረግ ይልቅ ተጥቃቅን ጀምሮ ከትንሿ ጀምሮ እያንዳንዷን ፖይንት በትኩረት ከማየት ጀምሮ ወደ ትልቅ ማድረግ ሞር ፕሮዳክቲቭ ሊያደርግ ይችላል። ኢቭን እንደ ግራፊክ ዲዛይነር አንድ ግራፊክ ዲዛይነር ለምሳሌ ዲዛይን ያደረጋቸው ፕሮዳክቶች ሞር አክሰሰብል እንዲሆኑና ፕላስ ደግሞ ከስተመሮችም እንዲኖሩት የሚያደርገው በሚሰራው ስራ መሰረት ነው። ለዚህ የሚሰራው ስራ ደግሞ ሞር አትራክቲቭ እና ኖቨል አይዲያዎች ክሬቲቪቲ የተጨመረበት ሊሆን ይገባል ብለናል። ስለዚህ እነዚያን ነገሮች የሚያደርገው እያንዳንዱ ጥቃቅን ነገር ሳይንቅ ከትንሿ ጀምሮ ማደግ ሲችል ነው እንጂ አንዴ ዝም ብሎ ቀጥታ ዲዛይን ማድረግ ይችላል ብሎ ፕሮዲዩስ ከማድረግ የሚመጣ አይደለም ማለት ነው። ስለዚህ እነኚህን ነገሮች በሙሉ በትኩረት ማየት ያስፈልጋል የሚል መልእክት አለኝ። ለዛሬው የነበረን ቆይታ እዚህ ላይ ያበቃል። በሚቀጥለው ሴሽን የምንገናኝ ይሆናል። መልካም ቆይታ